ማለት ነው? እቃ ገዝቼ ተመልሼ ሰዓት የለችም እዛ ቦታ። ተመካክራችሁ እየቀለዳችሁብኝ ነው? ምን ነው እንደዛ ባረገው በእናትህ። እና የምር ዲና ጠፋች እያልከኝ ነው? ከዚህ አካባቢ በጣም ርቃችሁ ነበር እንዴ? አረ በጭራሽ እዚሁ ነበርን። አታህ እንዳይሆን በደንብ ፈልጋታል? በሚገባ በደንብ ነው የፈለግኳት፣ ግን ጭራሽ ላገኛት አልቻልኩም። ወይኔ አምላኬ። ቆይ የት ልትሄድ ትችላለች ብለህ ታስባለህ? እኔ እንጃ። እኔ በጣም የጨነቀኝ። በቃ አሁን እንውጣ። ወዴት ነው የምንወጣው? አላውቅም፣ ግን ወተን እንፈልጋት። አላዶር የት እንዳለች ሳናቅ ብንፈልጋት ምንም ጥቅም የለውም። ገባህ አይደል? እና ምን ተሻለ? አትጨነቅ። ምናልባት ቤቱን አውቀው ልትመለስ ትችላለች። እዚህ ሆነ ብንጠብቃት ነው የሚሻለው። እባክህ አምላኬ ከዚህ ፈተና አውጣኝ። አላዶር በቃ አንተ ተረጋጋ። እዮብ፣ እኔ ከዚህ በላይ መጠበቅ አልችልም። ቆይ ምን ልታደርግ ነው? ወጥቼ እፈልጋታለሁ እኮ። አንተ የት ብለህ ልትፈልጋት ነው? እሺ አላውቅም፣ ግን ከዚህ በላይ መጠበቅ አልችልም። አላዶር እንደሱ ማድረግ አልችልም። አንተ ልጅ እሺ ጠብቀኝ፣ መጣሁ። አላዶር ማነሽ? ዲና? አንቺ ዲና? አሰማም እንዴ? እዮብ፣ እዮብ ወንድሜ፣ እዮብ። ታፈኑ እንዴ እነዚህ ሰዎች? ሄላ። አቤት። የት ነህ? አለሁ። እንዳለህማ አውቃለሁ። ስልኩን ልዘጋው ነው። እንዴ ለምን? አታድርቂኝ፣ ለራሴ ጭንቀት ውስጥ ነኝ። እንዴ ምን ሆነ ነው? ይልቅ እሱን ተይውና ቤት ነሽ? አዎ። ከሱቅ ተመልሳችኋል እንዴ? እየጠየቅኩሽ መልሰሽ እኔን ትጠይቀኛለሽ? አብራችኋል እንጂ ወጣችሁት ነበር፣ ግን ወዴት እንደጠፋች አላውቅም። የምርህን ነው? አዎ፣ እኔና ላዶር እየፈለግናት ነው። ሂጅ፣ ሲያናድድ። እኔ ደግሞ እኮ ከሻወር ስወጣ አድርጎኝ ምግብ ላሰራት ነበር። ሆድሽን እንድትሞላለሽ ብቻ ነው አይደል የምትፈልጊያት? እና ታዲያ። ለማንኛውም በራብ ከመሞቴ በፊት ቶሎ አግኟት እሺ? አሁን የት ሄደች ነው የሚባለው? በእናትህ አላዶር። አቤት። ዲና የት አለች? ያችሁት እዛ ጋር። ዲና ዲና
ምን ሆነሽ ነው ዲና? ምንም አልሆንኩም። እሺ የት ጠፍተሽ ነው እስካሁን ድረስ? ኧረ እዚሁ ነበር። ምን እያደረግሽ ነበር? እቃ ሲገዛ ሲቸገር ሰው እያገዝኩት ነበር። አስጨነቅሽን እኮ። ለምን ትጨነቃላችሁ? እየጠፋሽ መስሎን ነዋ። የት እጠፋለሁ ብላችሁ ነው? ሲቸገር ማገዝ ፈልግ። ማገዝሽ ጥሩ ነው ዲና። እዚህ ግን አንቺ እንደመጣሽበት አካባቢ አይደለም። ምን ችግር አለው? ሁሉንም ነገር ስትለምጁ ነው የሚገባሽ። ያለሽን ሰምቶሻል አይደል? አዎ ስላስጨነኳችሁ በጣም ይቅርታ። ለዛሬ ይቅር ብለንሻል። እሺ በጭንቀት አልፈነዳሽም። ይቅርታ ወንድሜ። ወንድሜ ይቅርታዋን ተቀበል እንጂ አላዶር። እሺ ተቀብያለሁ። ያው ታላቅም አይደለ? አንዳንድ ነገሮችን ደግሞ እያየ እንዳላየ ማለት ነው። ምን አደራችሁ? ምን ላድርገው? ምን ነው ታጠብሽ እንዴ? ቆየሁ እኮ። ኧረ እባክሽ በምን ታጠብሽ? አገኘሁት። በደንብ ሳፈልጊ ነው ሰው የምታለፊው። እኔማ እኮ እንዳገኘሁት ልነግራችሁ ስመጣ የላችሁ። ካልተገዛልኝ ብለሽ አቧራ ስታስነሻል ነበር እንዴ? ለመውጣት ቸኮላችሁ። እሺ ይሁን። እኔ ከአንቺ ጋር ክርክር አልችልም። ማነሽ? ህብስት ጆሮሽ አይሰማም እንዴ? አረ ዛሬ እንደውም በተሻለ ሁኔታ ነው የሚሰማው። ሻወር ሶስት አጽድቼው ነበር። ስሟ አንቺ ሳይሆን ዲና ነው። አንቺም ትሆን ዲና፣ ዋናው መግባባታችን ነው። እሺ ህብስት። ዲና። አቤት። እርቦኛል። እና ትላለች እንዴ? እናማ ቆንጆ ምግብ ስሪልኝ። እሺ እስካሁን እዚህ ነሽ? አዎ። ሂጂ ግቢ። ጠፍታት። ምንድነው ብላት? እንዴት ብዬ ነው የምነግራት? ትገኛለች። ምንድነው ብላት? ወይኔ ምን አይነት ጣጣ ውስጥ ነው የገባሁት? ህብስት 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 ልስማ ልክ አይደለም እንዴ? ወይስ እኔ የተሳሳትኩት? ህብስት 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 ያምሻል እንዴ? ምን ያስጨውሻል? አንቺ ለምን ያስጨውሽ? እኔማ አንቺ ስትጮሂ ነው የጮኩት። እኔም አንቺ ስትጮሂ ነው የጮኩት።
አጠገቤ ምን እየሰራሽ ነበር? ስጠራሽ እኮ አልሰማልሽኝ እንጂ። እናት ገቢቢ ነው። ቢያውን ከፊት ይዞር በይ። እሺ ይቅርታ። አሁን ለምን እንደጠራሽኝ ተናገሪ። እኔማ ምን ልስራልሽ እኮ ነው። ስራ አልሰራሽም? አዎ። የምርሽን ነው? አዎ። ከፊት ይዞር በይ። እሺ ምን ልስራልሽ? 5 ደቂቃ ብቻ ነው የሰጠሁሽ። ማለት ከ55 ነው የሚለው ከ60 ሲል እዚህ እንድታመጪ። ሄሎ አለው። ደህና ነኝ። ፋይሉን አስገባችሁ? ለምን? ምን ሆናችሁ ነው? ስብሰባ እኮ እየቀረበ ነው። ፋይሉ ደግሞ መግባቱ ግዴታ ነው። አይ ነው ይገባኛል። አሁን ሁላችሁም ውጥረት ላይ ነው ያላችሁት፣ ግን እንደምንም ብላችሁ ፋይሉን ማስገባት አለባችሁ። በጣም ጥሩ። እሺ ቻው። ህብስት ምግቡ ደርሷል። ይታይሻል። 3 ደቂቃ ፍደሻል። ቅርታሽ ለዛሬ በይቅርታ ታልፈሻል። ድጋሚ ግን እንዳይደገም እሺ። በያስቀምጪ። ቆይ ምን ቆይተሽ አስተያየት ሳትቀበል እሺ። ምን ነው አልተመቸሽም እንዴ? ኧረ በጣም ነው የተመቸኝ። የምርሽን ነው? ቆይ እንደውም ይህን የመሰለ ምግብ መቅመስ አለብሽ። ምንድን ነው የሰራሽልኝ? ምግብ። አቤት ንቀት! አልኩሽም። ከዚህ በላይ ንቀት አለ? ህብስት ይሄን ትበላለች ብለሽ ማሰብሽ ራሱ በጣም ትልቅ ንቀት ነው። ምን ልስራልሽ ስልሽ? ዝም በይ። ትከራከራለች እንዴ? ወይኔ ህብስት ምን አይነቷ በግ ነው ያመጣብኝ። ዴሊቨሪ ማዘዝ አለብኝ። ምን ሆነሽ ነው? እያለቀሽ እኮ ነው። ዛሬ ነው ከዚህ ቤት መውጣት አለብኝ። የምርሽ ነው? እየቀለድሽ ነው እንዴ? ለምንድን ነው የምቀልደው? ይህ እኮ በስንት መከራ ያገኘነው እድል እኮ ነው። አልፈልግም ብያለሁ። በቃ ቆይ በምን ምክንያት ነው? ከዚህ በላይ የሰውን ንቀት መቋቋም አልችልም። ማናት ደግሞ? ህብስት ነው። ህብስት በእሷ ነው እንደዚህ የተበሳጨሽ? እዚህ ቤት ከሰዎቹ ጋር ትወጣለህ? ስለ እሷ ጸባይ እኮ እየው ነግሮናል። በቃ መቻል ነው። እስከ መቼ? ያው ነገሮች እስከሚስተካከሉልን ድረስ እኮ ነው። አይ እንደዛ አይሆንም። ቆይ ይህን ያክል ምን አድርገሽ ነው? ምግብ ሰርቼላት አይጣፍጥም ብላ ያኛከችን ተፋችብኝ። የምርሽን ነው? አዎ። አሁንስ በዛ። አሁኑኑ ለዮብ ነግሬው ዛሬውኑ እንሄዳለን። እሺ። ማነው? እኔ ነኝ። አላዶር? አዎ። ና ግባ። እንዴት ነህ አላዶር? እንዴት ነህ? አሪፍ በላ። አይ ምን ነው አላዶር? የተፈጠረ ችግር አለ እንዴ? ላወራ ፈልጌ ነበረ። እሺ ይቻላል፣ አዋራኝ። በቃ ለእንዴት ነው እንዴ? ወዴት ነው የምትሄዱት? አላውቅም። ይቅርታ አልገባኝም። ከዚህ ቤት ልንወጣ ነው። እንዴ ለምን? ቆይ ምን ተፈጥሮ ነው? ህብስት ህብስት ምን? ዲና ምንም የህብስትን ጸባይ ልለምድ አልቻለችም። አሃ በህብስት ምክንያት ነው ለመሄድ ያሰባችሁት? አዎ። ስለሷ እኮ መጀመሪያ ነግሬያችሁ ነበር። አዎ ግን ዲና ምንም ልትለምድ አልቻለችም የሷን ጸባይ። አሁን የት ነው ያለችው? ውስጥ ልብስ እያስተካከለች ነው።
እሺ አንተ ሄደና እሷን አረጋጋት። የህብስትን ጉዳይ ግን ለኔ ተው። ህብስት! አንቺ ህብስት! አቤት። ምንድነው እየሰራሽ ያለሽ? ምን አደረኩ? ሰራተኛ ካልመጣሽ እና ታዲያ ለምንድን ነው ዲናን የምታሰቃያት? ምን አደረኳት? እኔን እየጠየቅሽም ባልሆነ። አዎ ህብስት ስነ ስርዓትሽን ብትይዥ ይሻላል። ማለት ሁለተኛ ዲና ስታስከፊያት እንዳለ። ዋት? ሰምተሽኛል? እቺ ኮተት ቆይ የምተውሽ መስሎሻል? እሺ ስላልሽኝ አመሰግናለሁ። ለአንተ ስል ነው። አውቃለሁ። በቃ አንተ ሳሎን ሂድ። እሺ እዚህ ነን። አዎ ተስማማችሁ? በጣም አሪፍ። እኔም ውስጥ ነው ብቻታለሁ። አቤት አውቄያለሁ። እሺ አልገባም እንዴ? በቃ እደውልለታለሁ። አንሳው እንጂ አንሳው። አንተ የማትረባ ሰውዬ ስልኩን አንሳ። ምን ነው ችግር አለ? አንድ የማይረባ ስራዬን አበላሽ እባክህ። ምን አላነሳ ብሎ ነው እንዴ? አዎ አልተመቸው ይሆናል። ሲያይ ይደውልልሃል። አስቸኳይ ነው፣ የግድ አሁን ማውራት አለብን። እሱ ወይ ለምን ቢሮ ሄዳ አታወራው? አዎ አንተ እንደዛ ሳይሻል አይቀርም። እና አብሬ ልምጣ እንዴ? ደስ ይለኛል። በቃ እንሂድ። ህብስት ወተናል። እሺ